በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በወደደንና ባከበረን በልዑል እግዚአብሔር ፍጹም ሰላም በሀገር ውስጥም በዓለምም ለምትገኙ ውድ የቤተ ክርስቲያን ልጆች በአምላካችን በእግዚአብሔር ፍጹም ሰላም ላችኋለሁ። ዛሬ እንደ አምላካችን እንደ እግዚአብሔር ፈቃድ የምንማማረው ርዕሳችን በመዝሙረ ዳዊት ምዕራፍ 111 ቁጥር 1 ላይ ይሆናል። ብፁዕ ብእሲ ዘይፈርሆ ለእግዚአብሔር ወዘይፈቅድ ትእዛዝዎ ፈድፋደ። አምላካችን ለእኔ ተናጋሪ አንደበትን ለእናንተ ሰሚ እዝነ ልቦናን ሰጥቶ እንዲያስተምረንና እንዲመክረን የአምላካችን የእግዚአብሔር ፈቃድ ይሁንልን። ብፁዕ ብእሲ ዘይፈርሆ ለእግዚአብሔር ወዘይፈቅድ ትእዛዝዎ ፈድፋደ። ስሙን የሚያስተምር ቡሩክ ነው። እግዚአብሔርን የሚፈራ ትእዛዙንም እጅግ የሚወድ ሰው ምስጉን ነው። ዘሩም በምድር ላይ ኃያል ይሆናል። የቅኖች ትውልድ ትባረካለች። ክብሩም ባለጠግነትም የቤቱ ነው። ጽድቁም ለዘላለም ይኖራል ይላል። በዚህ በነቢየ እግዚአብሔር ዳዊት አድሮ እግዚአብሔር እንዳስተማረን እንደነገረን እግዚአብሔር የሚፈራ ትእዛዙንም የሚያከብር የሚወድ ሰው ምስጉን ነው። ይህንን ትእዛዝ ያከበሩ ነቢያቱ፣ ይህንን ትእዛዝ ያከበሩ ቅዱሳኑ፣ ይህንን ትእዛዝ ያከበሩ ቅዱሳኑ፣ ይህንን ትእዛዝ ያከበሩ ጻድቃን ሰማዕታቱ ይህንን ሕግ ተቀብለውታል፣ ከብረውበታል፣ ጸድቀውበታል፣ ከአምላካቸው ከእግዚአብሔርም ጋር ተገናኝተውበታል። ዛሬ ላይ ቅዱስ እያልን ጻድቅ እያልን ሰማዕት እያልን ሁልጊዜም የምናወድሳቸው የምናከብራቸው እንዲያማልዱን ደግሞ የምንለምናቸው ያንን ውጣ ውረድ ኃጢአትን ንቀው በደልን ተጸይፈው የጽድቅ መንገድ የወንጌልን አርበኛ ሆነው ወገባቸው በቃል ኪዳን በመጽሐፍ ቅዱስ በቃል ኪዳኑ ታጥቀው ዓለምን ወደ ሰላም ያመጡ፣ ዓለምን የፈወሱ፣ ዓለምን ያስታረቁ የእግዚአብሔር ባለሟሎች የእግዚአብሔር ድንቅ ቃል ኪዳን የተሰጣቸው ሆነዋል። ወገኖች፣ እነዚህ ሰዎች መላእክት አይደሉም፣ እንደኛ ሰዎች ናቸው። ነገር ግን የነሱ ሰዎች ማስተዋላቸው ነው። የነዚህ ቅዱሳን ታሪካቸው ትሕትናቸው ነው። የነዚህ ቅዱሳን ታሪካቸው ጾማቸው ነው። የነዚህ ቅዱሳን ታሪካቸው ስነ ምግባራቸው ነው። የኖሩትም ለስጋቸው ሳይሆን ለነፍሳቸው ነው። ነፍሳቸውን ጠቅመዋል፣ ነፍሳቸውን ረድተዋል፣ ነፍሳቸውን አሻግረዋል። ከራሳቸው አልፎ ተርፎ ለእኛ ጠቅመዋል። እኛንም ያማልዳሉ፣ ከእግዚአብሔርም ጋር ያስታርቃሉ። እግዚአብሔር የመሰከረለት እግዚአብሔር የተናገረለት እውነት ነው። ዛሬ ላይ እንደሚወራው ዛሬ ላይ እንደሚነገረው በየአደባባዩ የቅዱሳንን ስም እያጠሩ ባልሆነ መንገድ እያብጠለጠሉ እንደሚሳደቡት ወይም ስህተት እንደሚሰሩት አይደለም። ወደ እነሱ መንገድ ለመሄድ የዓለምን ኮተት፣ የዓለምን ስህተት፣ የዓለምን ክፋት፣ የዓለምን ተንኮል፣ የዓለምን ዘረኝነት፣ የዓለምን ክህደት፣ የዓለምን ውሸት ንቆ ተጸይፎ እግዚአብሔርን ብቻ እያመሰገኑ ጾም እየጾሙ ንስሐ እየገቡ ጸሎት እያደረሱ ለሕዝብ እየለመኑ ለዓለም እየለመኑ ለኃጢአታቸው ለበደላቸው እየለመኑ ማለፍ ከራሳቸው አልፎ ተርፎ ለዓለም ሕዝብ ዛሬ በረከት ሆኗል። ዛሬ ድህነት ሆኗል። ዛሬ መሪ ሆኗል። ዛሬ መንገድ ሆኗል። ዛሬ የእርቅ መንገድ ከፍቷል። ለዚህም ነው እንግዲህ ነቢየ እግዚአብሔር ዳዊት እንደ ልቤ ብሎ የተናገረለት ደጉና የዋሁ አስተዋዩ ብልሁ ንጉሥ በዓለም ላይ ንጉሥ
በሰማያዊ መንግስትም ባለጸጋ ባለብል ሁሉ ነገር ጠንቅቆ ያወቀ የተረዳ የጽድቅ መንገድ የለበሰ የጽድቅ መንግስት ወንጌል የለበሰ የጽድቅ በረከት የጽድቅ ኃይል የተቀዳጀ ታላቅ ንጉሥ ነውና የቅዱስ ዳዊት በረከቱም ለዘላለም ይደርብን። ሌላው ትንቢተ ኢሳይያስ ምዕራፍ 42 ቁጥር 8 እኔ እግዚአብሔር ነኝ፣ ስሜም ይህ ነው፣ ክብሬም ለሌላ ምስጋናዬም ለተቀረጹ ምስሎች አልሰጥም አለ። ታዲያ ወገኖቼ በዚህ ዘመን ላይ ይሆን ያለ ምንድን ነው? እግዚአብሔር አምላክ እኔ እግዚአብሔር ነኝ ስሜም ይህ ነው ካለ፣ ክብሬም ለሌላ አሳልፌ አልሰጥም ካለ፣ ለተቀረጹ ምስሎች ለተለያዩ ለባዕድ አምልኮት በፍጹም ስሜን አልሰጥም ካለ፣ ሌሎች ባዕድ አምልኮ አምላክ እያሉ የሚያመልኩ ብዙዎች ናቸው። ዛፍ የሚያምኑ፣ ቅጠል የሚያምኑ፣ እንጨት የሚያምኑ፣ ድንጋይ የሚያምኑ፣ ባህር የሚያምኑ፣ ውሃ የሚያምኑ ሰው ሆነው ተፈጥረው ነገር ግን ስህተት የሚሰሩ አምላካቸውን የረሱ ያላወቁ ብዙዎች ናቸው። አባቶቻችን፣ ወንድሞቻችን፣ እናቶቻችን፣ እህቶቻችን ከዚህ መንገድ ሊመለሱና እውነተኛ የሆነውን እኔ እግዚአብሔር ነኝ ያለውን ልንቀበለውና ልንሰማው ያስፈልጋል። ያመጣንም እሱ ስለሆነ እኛ ለእሱን ለማመስገን ተፈጠርን እንጂ ሌላ አምላክ ብለን እሱ የፈጠረው ለእኛ እንድናጌጥበት ለእኛ ክብር እንዲሆን የፈጠረውን ዛፍም ይሆን ድንጋይ የተለያዩ ቁሳቁስ ልናመልክ አይገባም። ሰው ሲፈጠር አስተዋይ ሆኖ ነው የተፈጠረው። እንዲያስብ እንዲያስተውል ተደርጎ ስለተፈጠረ ከእንደዚህ አይነት መልኩ አምልኮ ባዕድ ልንወጣ ይገባል ነው። ስሙን ስንጠራ ቅዱሳን ከኛ ጋራም ናቸው። መዝሙር 98 ቁጥር 6 መልካም ስራ ስንሰራ ቅዱሳን ከጎናችን ሆኖ ስለኛ ይጸልያሉ፣ ስለኛ ያማልዳሉ፣ ስለኛ ወደ እግዚአብሔር ይጮሃሉ፣ የኛን ኃጢአት የኛን በደል ያስቀራሉ። የእግዚአብሔር ባለሟል እንድንሆንም ቀን ከሌሊት ይሰራሉ። እንዲህ ነው ጽድቅ ማለት፣ እንዲህ ነው ሃይማኖት ማለት፣ እንዲህ ነው እውነት ማለት። ወዳጆቼ ዛሬ በተለያየ በሚዲያ ሆን ብሎ ኃጢአትን በግልጽ የሚናገሩና ኃጢአትን የሚሰሩ እግዚአብሔርን የሚያስቀይሙ ብዙ ሆነዋል። በተለይ በቤተ ክርስቲያን የተማሩ የቤተ ክርስቲያን ልጆች የነበሩ አሁን ግን ያልሆኑ መማር አያጸድቅም፣ መስቀል ስለያዙ ካባ ስለለበሱ ሻሽ ስለጠመጠሙ ሃይማኖት አለኝ ማለት አይቻልም። ህዝብንም ማጭበርበር አይቻልም። እውነተኛ ሃይማኖት ያለው ሻሹን የሚያከብር የድንግል ማርያም መግነዟን ሰበነ ማርያም መሆኑን ያወቀ መስቀሉ ኢየሱስ ክርስቶስ የተሰቀለበት ዋጋ የተከፈለበት ሰውና እግዚአብሔር የታረቀበት መሆኑን ያወቀ በመስቀል ላይ አይቀልድም፣ በሻሽ ላይ አይቀልድም። አባቶቻችን በሻሽ ሙታን አስነስተውበታል፣ ለምጻም ጎባጣ ቀንቶበታል፣ ካባው ድውያን ተፈውሶበታል፣ መስቀላቸው የታመሙ ድነውበታል። ዛሬ ላይ የቅድስት ቤተክርስቲያን ንዋያተ ቅድሳት እያወጡ መሳቂያና የተለያየ ድራማ መስሪያ ማድረጉ ዋጋ ያስከፍላል። ይህ ደግሞ ዋጋ ከፋዩ እግዚአብሔር ነው። ነገ ሁሉም ሰው ይሞታል፣ አፈር ይሆናል። ይህንን አፈር የሆነውን ገላ ይዞ ነገ በላህ ብሎ ለማያመሰግነው ለሆድ ብሎ ግን እግዚአብሔርን መካድ ዋጋ ስለሚያስከፍል ወንድሞቼ በተለይ ለስጋ ብላችሁ ዓለም ላይ ጥልቅ ብላችሁ ስለ ቅዱሳን የምትሳደቡ ነቢያትን የምትሳደቡ ጻድቃንን የምትሳደቡ ሰማዕታትን የምትሳደቡ ወደ ቀልባችሁ ወደ ልባችሁ ተመልሳችሁ እግዚአብሔርን ይቅርታ ጠይቃችሁ ንስሐ እንድትገቡ በፈጠራችሁ በእግዚአብሔር ስም ጠይቃችኋለሁ። ስሙን ስንጠራ ቅዱሳን ከኛ ጋራ ናቸው አለ እኮ እግዚአብሔር በመዝሙረ ዳዊት ምዕራፍ 98 ቁጥር 6። ታዲያ እግዚአብሔር ያከበረው እንዴት ሰው ይጠላዋል? እግዚአብሔር የወደደው እግዚአብሔር ትልቅ ቦታ ያደረሰውን ከራሱ አልፎ ተርፎ ለዓለም የሚጸልየውን የሚያማልደውን እንዴት ሰው ይጠላዋል? ቅዱስ ነውና ወደ እግሩ መገረጫ ስገዱ። ሙሴ አሮን ለካህናቱ ዘንድ ሳሙኤል ስሙን ለሚጠሩ ዘንድ እግዚአብሔር ጠሩት፣ እርሱም መለሰላቸው፣ በደመና
አምድም ተናገራቸው። እንግዲህ እነዚህ ነቢያት ቅዱሳን እግዚአብሔርን ያናግሩ እግዚአብሔርን ይናገራቸውና ይሰማቸው፣ ሲለምኑት ይቀርባቸው፣ ያሰቡትን ያሳካላቸው የነበረ ነውና ሁላችንንም ይህንን መልካም የሆነውን መንገድ ተከትለን የአባቶቻችን ክብር፣ የአባቶቻችን በረከት፣ የአባቶቻችን አማላጅነት እንዲያድርብን መጸለይና እንደነሱ ለመሆን ደግሞ አጥብቆ በመጾም በመጸለይ ንስሐ በመግባት ዓለምን በመናቅ ስጋን ጎድቶ ነፍስን በመጥቀም መበርታት እንጂ ቅዱሳንን መዝለፍ፣ ቅዱሳንን ማዋረድ ራስን ማዋረድ ማለት ስለሆነ ሃይማኖቱ አይዋረድም፣ ቅዱሳን አይዋረዱም፣ መስቀሉ አይዋረድም፣ ድንግል ማርያም አትዋረድም፣ ጻድቃን ሰማዕታት አይዋረዱም፣ ቅዱሳን መላእክት አይዋረዱም። እኛ ግን የተቀደሰ አንደበት ተሰጥቶን ልክ እንደ ሰይጣን ክፉ ነገር ከተናገርንበት እኛም እንዋረዳለን። እግዚአብሔር አምላክ ከመዋረድ እግዚአብሔር አምላክ ዝቅ ከማለትና ከእግዚአብሔር መንገድ ከመውጣት እሱ ይሰውረን። ሌላው ወገኖቼ እንግዲህ ለዛሬ በዚህ ይበቃናል። ይሄ ባርከነ የሚል ሚዲያ ነው። ዩቲዩብ ላይ ታገኙታላችሁ። ባርከነ ሚዲያ ዩቲዩብ ነው። ሁላችንንም በዚህ ሚዲያ ሼር፣ ኮፒ ሊክ፣ ፎሎ እያደረግን የምንማማርበት የምንመካከርበት የምንጸድቅበት የእግዚአብሔርን መንገድ ስለ ክፋት ሳይሆን ስለ ተንኮል ሳይሆን ስለ ጽድቅ የምንነጋገርበት ሚዲያ ስለሆነ ሁላችሁም እንድታግዙኝ በእግዚአብሔር ስም ጠይቃለሁ። እንግዲህ እኔ ያልገባኝን አባቶቼ ሊቃውንት እነሱን እየጠየቅኩ ለእናንተ ለወዳጆቼ የሚገባውን እናንተም በኮሜንት የምትፈልጉትን እየጠየቃችሁኝ ለእናንተ የሚገባውን ለእኔም የሚጠቅመኝን ለእናንተ የሚጠቅማችሁ ለእኔ ለሚያጸድቀኝን ለእናንተ የሚያጸድቃችሁ መንግሥተ ሰማያትን የሚያወርሰውን እውነተኛ የሆነውን የእግዚአብሔር ቃል የምንማማርበት ስለሆነ በዚህ እንድታገዙኝ አደራ በእግዚአብሔር ስም ጠይቃለሁ። ሌላው የኪዳነ ምሕረት ማህበር የእናታችን የድንግል ማርያም ማህበር አለን። የምንረዳበት፣ የታመሙ የሚፈወሱበት፣ በጸሎት ምንተጋበት፣ በአስተምህሮ ምንበረታበት፣ ምንጠነክርበት፣ ድሆችን ምናይበት፣ የተራቡ የተጠሙ የተቸገሩን እንጎበኝበት አንዱ የጽድቅ መንገድ እሱ ነውና እሱንም አብረን በጋራ ምንሰራ ይሆናል። በተለይ በአጋንንት ስርዓት የምትቸገሩ የምትጨነቁ በየጸበሉ ድነት አጥታችሁ በእምነትም ያለማመንም አምኖም ሆኖ በችግር ምክንያት የምትጎዱ ሰዎች እንዴት እንደምትድኑ ንስሐ እንዴት እንደምትገቡ አስተምሮ እንዴት ለእናንተ ተቀይራችሁ እውነተኛ ሰዎች ሆናችሁ አጋንንትን ማሸነፍ እንደምትችሉ እሱንም መማር መነጋገር መፈወስ ስለምንችል እሱንም እንግዲህ የተቸገራችሁና የተጨነቃችሁ ሰዎች በዚህ ሚዲያ መምጣት ትችላላችሁ። አምላካችን እግዚአብሔር ፈቅዶና ወዶ እንግዲህ ባርከነ ሚዲያን እግዚአብሔር ጀምሮታል። የጀመረው እሱ ነው፣ የሚፈጽመውም እሱ ነው። የጎደለውን እየሞላ የጎበጠውን እያቃና እኛን እንዲያስተምረን እንዲመክረን በዚሁ ሊቃውንቱም እየጋበዝን በሚዲያው ብዙ ሰዎች የሚድኑበት የሚፈወስበት ሚዲያ ስለሚሆን ከናንተ ጸሎት ጋራ ትልቅ ደረጃ ምእመናን ወደ መንግሥተ ሰማያት የሚወርሱበትን መንገድ ለማስተካከል ስለሚረዳ የናንተ ጸሎት እንዳይለየኝ አደራ እያልኩኝ ይበቃኛል ያስተማረን የገሰጸን እግዚአብሔር አምላካችን ስሙ የከበረ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።